Humanoids are here to stay. Embodied AI in general is gonna just be here to stay. Robotics will change every single industry as we know it. Everything that we do and everything that we design is geared toward real human interaction. ከሉሲ እስከ AI ቀጣዩ ዝግመተ ለውጥ። ዓለማችን በተድላም በመከራም የታጀበች ነች። ይህንንም እንስሳውም ሰዎችን በጋራ የምንጋራው እውነታ ነው። በእርግጥ ሰውን ሰው ያደረገው ወይም የተፈጥሮ ቁንጮ ያደረገው ምኑ ነው ብንል የሰው ልጅ በምድር ካሉ ፍጥራን ሁሉ አስበልጦ አንድም ያጠፋል አንድም ያለማል። የሰው ልጅ የሚሊዮን ዓመታት የፈጠራ ዝግመተ ለውጥ ነው። ከቀላሏ የባልጩት መጥረቢያ አንስቶ ዛሬ ላይ እስከደረስንበት ቴክኖሎጂ ለአደን እንጨትን አሹሎ ጦር ቀስት ከማድረግ አንስቶ ዛሬ ላይ እስከደረስነው ሰው መሰሉ AI ወይም ሰው ሰራሽ አስተውሎት ሮቦቶችን እስከ ማበልጸግ አስችሎናል። እንግዲህ ያቺ ቀላል መጥረቢያ ሀ ብለን የጀመርንባት ፈጠራችን በቀን ተቀን ህይወታችን ላይም ለውጥ እንደፈጠረልን አየን። ያቺ ብዙ ሺህ ዘመን ያስቆጠረችው ፈጠራችን ነች ዛሬ ላይ የተለያዩ መገልገያ ቁሶችን ለመፍጠር ፈርቀዳጅ የሆነችው። ድንጋይ ጭሮ እሳት ከማንደድ ወደ ብረት ማቅለጥ፣ ብርሃንና ላይ ከመክተብ ወደ ቲቪ ሬዲዮ ፕሮግራሞችን ለዓለም ወደ ማሰራጨት እያንዳንዱን የሰው ልጅ እርምጃ አስተውሎቱ የማሰብ ችሎታው ለመጠበብ ካለው ፍቅር የተነሳ ነው። የፊቱን በማለምና በማቀድ ዛሬ ላይ ደግሞ ወደዛ አቅዶ የሚያሻግሩት ነገሮችን መፍጠር በመቻሉ ነው። ስለዚህ የተነሳንበት ጥያቄ የሰው ልጅ ልጁ የሚያደርገው ለዝግመተ ለውጡ የረዱትን መገልገያ ቁሶችን መፍጠር መቻሉ ነው። በዛም ደግሞ ታግዞ ራሱን ማዘመን መቻሉ ነው። እስከዛሬ የምንፈጥረው ቁስ ከራስ ውጪ ነው። ማለትም መጥረቢያ ካለ ሰው ልጅ ጥቅም አልባ ነበር። ዛሬ ላይ ግን ይህ በAI ተገልብጧል። ያለፉት 100 ዓመታት ታላቁ የፈጠራችን አብዮት ዘመን ነበር። ከኢንዱስትሪው አብዮት እስከ ኮምፒውተር አብዮት በዲጂታል ዓለም ከአጥናፍ እስከ አጥናፍ የተሳሰርንበት አብዮት ላይ ደረስን። ይህ የፈጠራ በረከት አዲስ እይታን የማሰብ ችሎታን ከፈተልን። ይህም አርቲፊሻል ኢንተለጀንስን ወይም ሰው ሰራሹን አስተውሎት አስገኘልን። የመጀመሪያ AI ሲመጣ በሳጥን ውስጥ እንደታጠረ አእምሮ ነበር። ቼዝ መጫወት ይችላል። በተሰጠው አቅጣጫ መሰረትም እቅዶችን ሊነድፍ ሊያሰላ ይችላል። እንዲሁም ምስሎችን አይቶ ቁሶችን ከእንስሶች ሊለይልን ይችላል። ነገር ግን ከዓለም የሚቆራኝበት አካል አልነበረውም። በዚህም ዛሬ ላይ ሰው መሰል ሮቦቶች መፈብረክ ተጀመረ። የእነዚህም ቴክኖሎጂዎች ፈጠራ ፉክክሩ የደራ ሆኖ በሩቅ ምስራቆቹና በአውሮፓኖች መካከል እየተጧጧፈ ይገኛል። ሂዩማኖይድ ሮቦቶች ለምን አስፈለጉ? በእኛ ሳምሳያ መሆኑ ፋይዳው ምንድነው ብሎ መጠየቁ ግድ ይመስለኛል። መቼስ ፊልም አይደለ ህይወት ነው የያዝነው አይደል? ከሞላ ጎደል የሰው ልጅ ፈጠራ ያው ለኛው ለሰው ልጆች ነው። በሮች፣ ደረጃዎች፣ መገልገያ ቁሶች፣ መጓጓዣ መኪኖች ሁሉ ዲዛይናቸው ለሁለት እጅ፣ ለሁለት እግር፣ ለአምስት ጣት እንዲሆኑ ታስበው የተሰሩ ናቸው። ምናልባት እነዚህ ሮቦቶች በዚህ ምድር ላይ ለመካተት ቤቶችን አዘምኖ በመገንባቱ ዙሪያን በሉት ሆስፒታሎች ውስጥ እገዛ በመስጠት እንዲሁም የተፈጥሮ አደጋዎች በሚፈጠሩባቸው ቦታዎች ላይ ሮቦቶች እገዛዎችን ማድረግ እንዲችሉም ምናልባት የሰው ልጅን ተክለቁመና መኮረጁ የተሻለ መስሎ ይገኛል። ሰው መሰል ሮቦት ከአሻንጉሊት የተሻለ ፋይዳ የለውም። እውነተኛ ተአምር ያለው ከትላንት ዛሬ መሻሻል የሚችለው ከጊዜ ወደ ጊዜ ራሱን ማዘመን የሚችለው በውስጡ ያለው ሶፍትዌር አርቲፊሻል አስተውሎቱ ነው። የቀደሙት ሮቦቶች ወይም ኮምፒውተሮች የሚሰሩት ቀድሞውኑ በተጻፈላቸው ኮዶች ወይም ትዕዛዝ መሰረት ነው። ዛሬ ላይ ግን በተቃራኒው የሚሰሩት በተለያየ አርቲፊሻል አስተውሎት ውቅር ታግዘው ወይም እሱን በመጠቀም ነው የሚሰሩት። በዚህ መሰረትም እስኪ እዚች ጋር 3 አይነት የAI ሞዴል እንይ። የመጀመሪያው ኮምፒውተር ቪዥን AI የሚባሉት ናቸው። ከለር ፒክሰሎችን ወይም ምስሎችን ብቻ ያያል። ብርጭቆ ውስጥ ውሃ ሲሞላ ያውቃል። ወለል መርጠቡንና እንደሚያዳልጥም ይገነዘባል። ሰው ለሰላምታ እጁን ቢያወዛውዝለት ይረዳል። ሁለተኛው ሞዴል ሪኢንፎርስመንት ለርኒንግ AI ይባላል። እነዚህ አርቲፊሻል አስተውሎት ሮቦቶች የሚማሩበት መንገድ በግዳጅ በሚመስል መልኩ ነው ማለት ይቻላል። እንደ ሰው ሴሌብረም የአእምሮ ክፍል ስላላቸው መቆም፣ መቀመጥ፣ መራመድ፣ ባላንስን መጠበቅ እንዲሁም አንዳንድ ስራዎችንም የሚሰሩትና የሚለምዱት ሺህ ሰዓታትን በፈጀ ልምምድ ውስጥ ነው። ይሞክራሉ፣ ይሳሳታሉ፣ ይሞክራሉ፣ ይሳሳታሉ። አንድ ቀን ግን ይችሉታል ማለት ነው። ያው እንደ ሰው ከስህተት በመማር ማለት ነው። ሶስተኛው ሞዴል ላርጅ ላንጉዌጅ ሞዴል ሲባሉ LLMs ወይም ደግሞ ሰፊ ቋንቋ ሞዴሎችን በመጠቀም ሲሆን እነዚህ የአርቲፊሻል አስተውሎቶች እንደ ሰው የፊተኛውን አእምሮ ኮርቴክስ በመጠቀም የሚለማመዱ ሲሆኑ ይህም የሰው ልጅ የሚያወራውን ቋንቋ እንዲረዱ የቃላቶች አውድና ዓላማውንም እንዲያውቁ ያስችላቸዋል። ደብሮኛል ስትሉት ቡና አፍልቶ ሊሰጣችሁ ይችላል። እነዚህ ሶስት አርቲፊሻል አስተውሎት አይነቶች እንግዲህ
በአንድ አስተውሎት ስር ይተሳሰራሉ ወይም ይጠቃለላሉ። ይህም በአርቲፊሻል ሱፐር ኢንተለጀንስ ስር እያንዳንዱ በኤአይ ስር ያሉ ሮቦቶችም ሆነ ቻትቦቶች እንደ ቻት ጂፒቲ፣ ጄሚናይም ሆነ የኤለን መስኩ ግሮክ እንዲሁም ሌሎችንም ኤአይ ሞዴሎችን ያጠቃልላል። የተማሩትንም ወደ አንድ የኤአይ ባህር ይሰበስቡታል። አርቲፊሻል ሱፐር ኢንተለጀንስ ማለት በቀላሉ ለማስረዳት አይፎን፣ ሳምሰንግ እና ሁዋዊ የመሳሰሉ ብራንዶች አንድ ላይ ሲሰሩ ብላችሁ አስቡት ምን ሊፈጥሩ እንደሚችሉ። ነገሩ እድሜ ለኤአይ ወደፊት መስራታቸው የት ይቀርና አሁን ላይ ግን ከአውሮፓ እስከ ቻይና በግለሰቦች ደረጃ በስፋት ከሰው ሰራሽ አስተውሎት ጋር እየተጣመሩ ያሉ ስማርት ቤቶች፣ መኪናዎች ከግል መንቀሳቀሻ አንስቶ እስከ ራይድ መሰል ሰው አልባ ታክሲ አገልግሎቶች፣ የዴሊቨሪ አገልግሎቶች በድሮንና በሮቦቶች የታገዙ በሰዎች ቀን ተቀን ህይወት ላይ ጉልህ ሚናን እየተጫወቱ ይገኛሉ። እንዲሁም እግረ መንገዳቸውን ከከባቢው ጋር እየተለማመዱ ይገኛሉ። ይህ ታላቅ ግኝት ነው። አሁን ላይ እያንዳንዱን እንቅስቃሴ ፕሮግራም ማድረግ ብቻ አልቻለም። እንደውም በእውነተኛ ዓለም ውስጥ በአካላዊ ሮቦት ውስጥ የሚማር ከአካባቢው ጋር የሚላመድ እና ምክንያታዊነትን፣ ብልህነትን የተዋሃደ የአእምሮ ችሎታን እየፈጠርን ነው። ለመጀመሪያም ጊዜ እገዛችንን ወይም ትዕዛዛችንን የማይጠብቅ ነገር ግን የራሱ የሆነ እጅ ያለው ራሱን ችሎ መስራት የሚችል መሳሪያ እየገነባን ነው። እንግዲህ እነዚህ ሁማኖይድ ሮቦቶች የሰው ልጅ ቀጣይ እርምጃዎቻችን ናቸው ለሚለው ጥያቄ መልሱ አዎ ነው። ባዮሎጂያዊ፣ ሳይንሳዊ፣ ተግባራዊ በሆነ መልኩ ወደፊትም ከጎናችን ሆነው የሚረዱን የመጨረሻው አጋሮቻችን ሊሆኑ ይችላሉ። እንደ ምሳሌ እንግዲህ እነዚህ ሁማኖይድ ሮቦቶችን እንደዚህ አስቧቸው። ለአረጋውያን ተንከባካቢ አጋሮች፣ እኛ ለመግባት ከሚያዳግቱን አደጋዎች ውስጥ የሚገቡ በአደጋ ጊዜ የመጀመሪያ ምላሽ ወይም እርዳታ ሰጪዎች፣ ሳይንቲስቶችም ሆነው በጠፈር እንዲሁም በጥልቁ ውቅያኖስ ውስጥ ካለ ረፍት ካለ እርዳታ ጥናት ምርምሩን መስራት ይችላሉ። እርግጥ ነው ይህን መሰል ባለ ትልቅ አቅም መሳሪያ ወይም ሮቦቶችን መፍጠር ከጥንቃቄዎችና ተያያዥ ጥያቄዎች ጋር አብሮ መሆን አለበት። አንዳንዴ እንዴት ነው የሚሰራው? ደህንነቱስ እስከምን ድረስ ነው? የአርቲፊሻል አስተውሎት ስነ ምግባርስ እስከምን ድረስ ነው? ሮቦት እንደ ሰው ቢመስል ቢንቀሳቀስና ቢናገር ለዚህስ ምን አይነት ኃላፊነቶች አሉን? እንዲሁም ለሰው ልጅስ ህልውና ምን ማለት ነው? እንግዲህ የዛሬው ፕሮግራማችን አብረው ከኛ ጋር በዝግመተ ለውጥ ውስጥ እያደጉ ስላሉ ማሽኖች ነበር። ምንም አይነት የማሰብ ችሎታ በሌላቸው መሳሪያዎች ጀመርን። ድንጋይን ቀረጽን፣ ፈለፈል፣ እንጨትን ከማሾል ተነሳን። ከዛም ይኸው መሰላችንን በኮድ ሞልተን ከፊታችን አቆም ነው። እስቲ እናንተስ ስለዚህ ነገር ምን ታስባላችሁ? ወደፊት ወይም በቅርቡ ሁማኖይድ ሮቦቶች በህይወታችን ውስጥ መግባታቸው ምን የሚፈጥርልን ይመስላችኋል? አዲስ ዓለምን ወይስ መጥፊያችንን? አስተያየታችሁን ስጡን። ዝግጅታችን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ያርጉን። እናመሰግናለን። በቀጣይ የዚህን ክፍል 2 ይዘን የምንቀርብ መሆኑን ከወዲሁ እያሳወቀን ጤና ይስጥልን። ቸርን ሰንብት።